እባካችሁን ይህን ቪዲዮ ለክብረ ተዋህዶ ሚዲያ እንድታደርሱልኝ አደራላለሁ። ክብረ ተዋህዶ ሚዲያ የዩቲዩብ ቻናል አላቸው። ለነሱ አደርሱልኝ። ይህንን ቪዲዮ ለመስራት የተገደድኩበት ምክንያት ይሄ ሚዲያ ያው በተከታታይ የኔን ፎቶግራፎች እና ቪዲዮዎች በመቆራረጥ የተለያዩ አይነት ቪዲዮዎችን ስለሚሰሩ ከዛ የተነሳ ነው። በመጀመሪያ ክብረ ተዋህዶ ሚዲያዎች እንደምወዳችሁ ልነግራችሁ ፈልጋለሁ። እግዚአብሔር ስለሚወዳችሁ፣ ጌታ ኢየሱስ ክርስቶስ ስለሚወዳችሁ እኔም ወዳችኋለሁ። ነገር ግን በተከታታይ እኔ ያላልኩትን አለች እያላችሁ ርዕስ እየሰጣችሁ እንደፈለጋችሁ ተምብኔል ወይም ፖስተር እየሰራችሁ በእኔ ስም የምትሰሯቸው የሐሰት መረጃዎች የምታሰራጯቸው የሐሰት መረጃዎች ትክክል ስላይደለ ይሄንን ልገስጻችሁ ፈልጋለሁ። ትክክል አይደለም፣ የምታደርጉት ነገር ትክክል አይደለም። ከዚህ ስራችሁ ልትቆጠቡ ይገባል። ከተወሰኑ ሰዓታት በፊት እንኳን ያየሁት አንድ ቪዲዮ የወንድማችንን ኤርሚያስ አበበን እና የኔን ፎቶግራፍ ከጎን አድርጋችሁ ኤርሚያስ አበበ ገና በመንፈሳዊ ነገር አልበሰለም እናም ደግሞ አፍረንበታል ብላለች ብላችሁ ርዕስ ሰጣችሁ ሌላ ቪዲዮ ከዚህ በፊት በሌላ ጉዳይ ላይ የተናገርኩበትን ቪዲዮ አቀነባብራችሁ ቆራርጣችሁ እናንተ ለምትፈልጉት ዓላማ የኔን ሐሳቦች እየተጠቀማችሁ የምትሰሩት ስራ እጅግ በጣም ነውር ነው፣ አይደረግም። ከዚህም በፊት አድርጋችኋል። ብዙ ጊዜ ታግሼ እንደው ከዛሬ ነገ ይተዋሉ በማለት እያለፍኩኝ ነበረ። ነገር ግን ከዚህ ስራችሁ አሁንም አልተቆጠባችሁም። ስለዚህ እባካችሁ ይህንን አታድርጉ ልላችሁ ፈልጋለሁ። ከሰሞኑን ከኤርሚያስ አበበና ወንድማችን ፈለገ አትናቴዎስ ያደረጉትን ሙግት በኦርቶዶክስ ቤተክርስቲያን ያሉትን የስዕላት በስዕላት ላይ ያለውን የመጽሐፍ ቅዱስ አስተምህሮ በተመለከተ ዲቤት አድርገው ነበረ። ወንድማችን ኤርሚያስ አበበና ፈለገ አትናቴዎስ ዲቤት አድርገው ነበር። እሱን እየተከታተልኩኝ ነበረ። እኔ ምንም አላልኩም። ነገር ግን አይ ቲንክ በዛ ተበሳጭታችሁ ይመስለኛል። ልክ እኔም ደግሞ የኤርሚያስ አበበ ተቃዋሚ እንደሆንኩኝ አድርጋችሁ ቪዲዮ ሰርታችሁ ርዕስ ሰታችሁ ፈጽሞ ያላሰብኩትን ያላልኩትን ነገር እያስባላችሁ የምትሰሩት